ለኤንጋት ፈተናችሁ የሴንቴንስ ኮምፕሬሽን ማለት ነው የምትለማመዱት ነገር እንደ ሎጂክ ያለም ሴንቴንስ ኮምፕሌሽንም እንደዚህ አይነት ነገሮች ሚኒንግ ትጠይቃላችሁ። ይህን ጥያቄ እንመልከተው። she spoke softly yet her message was clearly understood by everyone። ልጅቷ የምትናገረው ምንድነው? ድምጿን ቀንሳ ነው ማለት ነው። ነገር ግን ለምንድነው? ቢሆንም ግን እንደማለት ነው አይደለ? yet ኔጌቲቭ ነው ታውቃላችሁ። ቢሆንም ግን መልእክቶቿ በሁሉም ዘንድ ተቀባይነት አግኝተዋል ወይም ደግሞ እነሱ ተረድተዋታል እያለ ነው። ወደ ምርጫችን እንሂድ። አስቀድማችሁ መልስ የማይሆኑ ነገሮችን ጣሉ። የመጀመሪያው people ignored her የሚለውን ታስወግዳላችሁ። ምክንያቱም ምንድነው የሚለው? yet her message was clearly understood by everyone ስለሚል ignored የሚለውን ታስወጣላችሁ። ሌላው her voice was loud የሚለውን እሱንም ታስወጣላችሁ፣ የቢን ማለት ነው። አሁን ምናልባት she was afraid to speak የሚል ለመናገር ፈርታ ነው የምትሉት ነገር ግራ ካጋባችሁ ብቻ ታቆዩታላችሁ። ከዛ ውጭ ግን መልሱ የሚሆነው ማነው? ሲ ነው። clarity does not depend on volume ነው የሚለው። clarity ምንድነው እዚህ ውስጥ ከተባላችሁ ግልጽነት፣ የሐሳብ ግልጽነት ማለት ነው እንጂ ጮክ ብሎ የመሰማት ያለመሰማት ጉዳይ አይደለም። ለምን? ሁሉም ሐሳቧን ተረድተዋታል ካለ መልእክቱ ግልጽ ነበር ማለት ነው። ይሄ ደግሞ ምን ይባላል? ክላሪቲ ይባላል። that's clearly understood by everyone የተባላችሁት ይሄ ነው ማለት ነው። ስለዚህ ጮክ ብሎ ባወራ ሳይሆን መልእክታችሁ መልእክት አስተላላፊነቱ ጥሩ ነገር ያዘለ ከሆነ በቀላሉ ተደማጭ ትሆናላችሁ እንደማለት ነው። ስለዚህ መልሳችሁ ማን ነው የሚሆነው? ሲ ነው። መልካም ጊዜ